ሰላም እንዴት ናችሁ? በዛሬው ፕሮግራማችን ደግሞ ለተማሪዎችና የአእምሮ ስራ ከባድ የአእምሮ ስራ የሚጠይቅ ስራ ለምትሰሩ ሰዎች ኤክሰርሳይዝ አብረን እንሰራለን ማለት ነው። አክቹሊ በአራት ነው የሚከፋፍላቸው። እኔ ዝም ብዬ ራፍሊ እያሳየኋችሁ ነው የሚሄደው። ይሄን ለዚህ ያህል ደቂቃ፣ ይሄን ደግሞ ለዚህ ያህል ደቂቃ ስሩ ነው ብላችሁ እናንተ ቪዲዮውን አስቆማችሁ ያንን መስራት ነው የሚጠበቅባችሁ። የመጀመሪያው ካርዶ ወይም ኤሮቢክስ የሚባሉት ናቸው። ኢትስ ኢምፖርታንት ፎር ብሬን ፋንክሽን ነው የሚላቸው ለአእምሮ ፋንክሽን አእምሮ ስራውን በአግባቡ እንዲሰራ ኦክሲጅን በአግባቡ ዴሊቨር እንዲደረግለት ይጠቅማል ነው የሚለው። እነሱን መሀል ላይ እያወራሁ እቀጥላለሁ። ሁለተኛው ስትሬንግዝ ትሬኒንግ ናቸው። እንዳያደክማችሁ ስትሬንግዝ ትሬኒንግ ረጅም ሰዓት ከሰራችሁም ስለምትደክሙ ሶስቱን ብቻ መርጠን እናያለን። ስትሬንግዝ ትሬኒንግ ለምትፈልጉ ሰዎች ዶርምም ሆናችሁ ቢሮም ሆናችሁ ወይም የትም ቦታ ሆናችሁ ሊሆን ይችላል። ሶስቱን ኤክሰርሳይዝ በስራ መካከል ወይም በጥናት መካከል እየተነሳችሁ ብትሰሩት ለእናንተ ብሬን ፋንክሽን በጣም አስፈላጊ ነው ይላል። ያንን በዝርዝር መሀል ላይ እየሰራሁ ያለ ስለምነግራችሁ ችግር የለውም። ሌላኛው ስትሬቺንግ ወይም ደግሞ የዮጋ ታይፖች ናቸው። እነሱ ከባድ እንቅስቃሴ ለማትፈልጉ ሰዎች ወይም ስትሬንግዙንም አልፈልገውም ጀስት ሪላክስ ማድረግ ነው የምፈልግና ለምትሉ ሰዎች ደግሞ እነሱን ፓርት ለብቻ እናያለን ማለት ነው። የመጨረሻው ደግሞ ምንም አይነት ኤክሰርሳይዝ አልፈልግም ለምትሉ ሰዎች የብሪዚንግ ትሬኒንግ እና እነዚህ ሜዲቴሽን የሚባሉትን ፒስፉል ማድረግ ማለት አእምሯችን ሰላም እንዲሆን ከድካም ነፃ እንድንሆን የምናደርግበትን የሜዲቴሽን ፕሮግራም እናይና እናንተ የመረጣችሁትን መርጣችሁ በራሳችሁ ሴሽን ሰዓቱን ይዛችሁ ትሰራላችሁ ማለት ነው። ሌትስ ጎ። እሺ የአካል ብቃት እንቅስቃሴ መስራት ለሚያነቡ ተማሪዎች እና ጠንካራ የአእምሮ ስራ የሚጠይቅ ስራ ለሚሰሩ ሰዎች በጣም ከፍተኛ የሆነ ጠቀሜታ አለው። በአንደኛ ደረጃ የሚያስቀምጠው የኮግኒቲቭ ጋር የተያዙ ወይም ከእውቀት ጋር የተያዙ የአእምሮ ጥቅሞች ነው። አንደኛ የማስታወስና የመማር አቅምን ይጨምራል። ይህ ደግሞ የደም ፍሰትንና የኦክሲጅን አቅርቦትን በመጨመር የአንጎል ተግባርን ያሻሽላል ነው የሚለው። ያ ማለት መረጃዎችን አእምሯችን መረጃዎችን በተሻለ ሁኔታ ለማቆየት ይረዳዋል ነው የሚለው። ሁለተኛ ትኩረት ይጨምራል። የአእምሮ ንቃትንና መረጃን በፍጥነት የመቀበልና የማስኬድ ችሎታን ያሳድጋል። ጭንቀትን ይቀንሳል ይላል። ወይም የጭንቀት ሆርሞኖችን በማስወገድ ዘና እንድንልና ብርቱ ሆነን እንድንውል ወይም እንድናነብ ይረዳናል። በአራተኛ ደረጃ የተፈጥሮ ወይም የፈጠራ ችሎታንና ችግርን የመፍታት አቅምን ወይም ስኪልን ይጨምራል። ያ ማለት ነገሮችን በተለያየ አቅጣጫ እንድንመለከት የአእምሮ ሲግናል እንቅስቃሴን ይጨምረዋል ነው የሚለው። ሌላኛው የአእምሮ ድካምን ይቀንሳል። ያ ማለት አንጎልን ለማደስ ይረዳል ማለት ነው። ረጅም ጥናት የምናጠና ከሆነ በተለይ በየመሃሉ እየተነሳን ለ10 ደቂቃ ሰርተናቸው ብንመለስ የተሻለ ጉልበት ወይም ኢነርጂ እንድናገኝ ያደርገናል ማለት ነው። አካላዊ ሁኔታዎች ወይም አካላዊ ጠቀሜታዎች ብሎ የሚያስቀምጣቸዋል። የመጀመሪያው አይናችን ለስክሪን የተጋለጠ ስለሚሆን ለስክሪን በመጋለጥ የሚያመጣውን ችግር ወይም የሚመጣበትን ችግር ይቀንስለታል። ኢነርጂ ቦስት ነው። ይሄን ታውቃላችሁ። ጥንካሬን ይጨምራል እንቅስቃሴ መስራት። ይሄ ገመድ ባይኖራችሁ እንኳን ኢንቪዚብል ሮፕ ወይም ደግሞ በእጃችሁ ብቻ ዝላዩን መዝለል ትችላላችሁ። ሁለት አይነት ዝላይ አለ። የመጀመሪያው ዝላይ ይሄው ወደ ሳስደቃ ያለፋችሁ ሰባት ነው። ሁለተኛው You look great, I like you, I can't wait. A first time, a first date. You're so fun. ስትሬንግዝ ትሬኒንግ ሶስቶቹን ብቻ መርጠን ነው የምናየው። ሶስቶቹን ብቻ ማለት ነው። የመጀመሪያው ስኳት ነው። 3 ዙር ነው የምትሰሩት። ስኳቱን 3 ዙር ነው የምትሰሩት። ከ12 እስከ 15 ድረስ እናንተ እንዳቅማችሁ 12 እስከ 15 ድረስ ጀስት ስኳት። ለሴቶች በጣም ቁጭ እንድትሉ አይፈቀድም። ወደሽን መቀመጥ ትችላላችሁ። Praying that this night's gonna last. You got it all on tap. I'm loving your vibe, always have your back. We like all the same tracks. Listen all night in the sheets all black. Said I'm falling fast. Don't remember life before you, that's right. I feel good, you look great. I like you, I can't wait. 3 ዙር ነው። አስቁሙትና 3 ጊዜ ድገሙት ማለት ነው።
ኦኬ ሁለተኛው ስትሬንግዝ ትሬኒንግ ፕላንክ ፖዚሽን ነው። ፕላንክ ፖዚሽን እንደምትችሉት መጠን ነው፣ ግን ደግሞ እንደ ጀማሪ ከ30 ሰከንድ እስከ 60 ሰከንድ ወይም እስከ 1 ደቂቃ ከቻላችሁ ደግሞ ከ1 ደቂቃ እስከ 3 ደቂቃ 3 ዙር ነው የምትሰሩት። እኔ 1 ዙር ሰርቻ አሳያችኋለሁ፣ እናንተ 3 ዙር ነው የምትሰሩት። ሶ ሌትስ ጎ። ሌላኛው የእንቅልፍ ጥራትን ወይም ደግሞ በመናርፍበት ጊዜ ዲፕ ስሊፕ የሚባለው ወይም በደንብ ተኝተን እንድንነቃ ያደርገናል። ያንም ለጥናት አንድ ወሳኝ ነገር ስለሆነ ለማሰብ ወይም ክሪቲካል ለመሆን። ሌላው የበሽታ መከላከል አቅማችን ይጨምራል። ይሄ ደግሞ ተማሪዎችን አንደኛ ከትምህርት የመስተጓጎል ወይም የጥናት ጊዜያቸውን እንዳይስተጓጎል ይረዳል። ሁለተኛ ደግሞ ጤናማ መሆን አንድ ትልቅ ነገር ነው። ሶስተኛ ኤክሰርሳይዝ ፑሽ አፕ ነው። ለወንዶች የወንዶችን ስሩ ወይም ደግሞ ግድግዳ ተደግፋችሁ ስሩ። ግን የማትችሉት ከሆነ ግን ማንኛውም እንቅስቃሴ ፕሮግረሱ የሚጀምረው ከታች ነው። ስለዚህ አሁን ለምሳሌ የወንዶችን ፑሽ አፕ ለመለማመድ የመጀመሪያ የሴቶች መሰራት አለበት። ሁለተኛ ግድግዳ ላይ መሰራት አለበት። ጀስት ግድግዳ ይዛችሁ መሰሩ ፑሽ አፕ ማለት ነው። ከዛ በኋላ ጠንከር ያላችሁ ስትሄዱ ነው የእናንተ የምትሰሩት እንደ ቢግነር ማለት ነው። የምትችሉ ከሆነ ግን ፑሽ አፕ ጀስት ከ15 እስከ 20 ከቻላችሁ ደግሞ እስከ 50 ደስ ይለናል። እስከዛ ስሩ። ሰው እኔ የሴቶችን ሰርች ላሳያችሁ 15 ግን 3 ዙር። እሺ ሁሌም ቢሆን እንቅስቃሴዎቹ 3 ዙር ነው የሚሆኑት። ሮቲናቸው በዛው ልክ ከፍ እያለ ነው የሚሄደው። በሳምንት ቢያንስ ከ3 እስከ 5 ከፍ ይላል። ኦኬ ሌትስ ጎ። 1 2 3 ደረጃ ምናያቸው ስትሬቺንግ ትሬኒንጎች ናቸው። ማለት እኔ ሲደክመኝ አልወድም ሲያልበኝም አልወድም የምትሉ ከሆነ ስትሬቺንግ ትሬኒንግ በጣም ቤስት ነው ፎር ሪላክሴሽን ማለት ነው። እና ደግሞ ሌሎችም ጥቅሞችም አሉ። እንቀጥል። መጀመሪያ አፐር ቦዲ ነው የምሰራው፣ ከዛ ሎወር ቦዲ እንሰራለን። ቁመንም መስራት እንችላለን፣ ቁጭ ብለንም መስራት እንችላለን ማለት ነው። ሶ መጀመሪያ ሌላው ክብደትን እና ሜታቦሊዝም ሁኔታን ይቆጣጠራል ወይም ያስተካክላል ነው የሚለው። ይህ ማለት ክብደታችን ከተቆጣጠርን ክብደትን ተከትሎ የሚመጡ ብዙ በሽታዎችን እንድንቆጣጠራቸው ወይም ደግሞ በእነሱ እንዳንጠቃ ያደርገናል። ስሜታዊ ሁኔታዎች ብሎ ያስቀምጣቸዋል። ስሜታዊ ሁኔታዎች ደግሞ የመጀመሪያው ጥሩ ስሜት እንዲሰማንና ተነሳሽነት እንዲኖረን ያደርጋል። ለጥናት ያ ማለት ድብር፣ ጭንቀት ምናምን የሚለውን አስወግዶ የመነሳሳት ስሜትን ይፈጥርልናል ማለት ነው። አስባችሁት ከሆነ አንዳንድ ቀን በቃ በጣም ከባድ ነው የምትሉትን ራሱ ደስተኛ ሆናችሁ ኤክሳይትድ ምናምን ሆናችሁ ትሰሩታላችሁ አይደል? ምንባብ ለማንበብ በጣም ደስተኛ የምትሆኑበት ጊዜ አለ። ያንን ስሜት ወይም ያንን ኢሞሽን ያመጣልናል ማለት ነው። ሌላኛው ማህበራዊ መስተጋብራችን ይጨምራል። ከሰዎች ጋር ያለን የመግባባትና ያለን ግንኙነት መልካም እንዲሆን ይረዳናል። በመጨረሻ ደግሞ ዲሲፕሊን እንዲኖረን ወይም ደግሞ የአቋም ሰው ወይም የስርዓት ሰው እንድንሆን ያደርገናል ማለት ነው። ያ ማለት ቋሚና ቀጣይነት ያለው ሩቲን እንዲኖረን ያደርጋል። ይህም የተሻለ ልማድ እንድንገነባ ያደርገናል ማለት ነው። ባይ ዘ ወይ በኤክሰርሳይዝ የሚመጣ ዲሲፕሊን በህይወታችን በጣም አስፈላጊ የሆነ ዲሲፕሊን ነው። ያ ማለት ጀስት ራሳችንን እንድንገዛ ያደርገናል፣ ስሜታችንን እንድንቆጣጠር ያደርገናል፣ ነገሮችን ሪዚስት ማድረግ ወይም ደግሞ የመቋቋም አቅማችን እንድንጨምር ነው የሚያደርገን። ዲሲፕሊን ትልቅ ነገር ነው ማለት ነው። ወይም ደግሞ ያገኛችሁበት ቦታ ላይ ቁጭ ብላችሁ መስራት ትችላላችሁ። ግዴታ እንደኔ ተንበርካችሁና መስራት አይጠበቅባችሁም። ግን ቁጭ ብላችሁ ላይክ አሁን የሰራሁትን ይሄው ራሱን ማለት ነው ራሱን ቁጭ ብላችሁ መስራት ትችላላችሁ። ቦታ ምናምን ይሄ የለኝም ምናምን ምክንያት አይሆንም ማለት ነው። ለዚህ ኤክሰርሳይዝ አሁን ኤክሰርሳይሶችን ወደ በአራት ከፋፍሎ ነው የሚያስቀምጣቸው። የመጀመሪያው ጧት ላይ ለሚሰሩ ወይም ደግሞ በደንብ ምቾት ወይም ቦታ ላላቸው ሰዎች
ሻወር ለመውሰድም ጊዜ ላላቸው ሰዎች ጧት ላይ የሚሰሩት ኤሮቢክስ ኤክሰርሳይዝ ወይም ካርዲዮ የሚባለው ነው። ይሄ ቦስት ብሬን ፋንክሽን ኤንድ ኢነርጂ ይላል። ያ ማለት የብሬን ፋንክሽናችን ቦስት እንዲሆንና ኢነርጂን እንድንጨምር ያደርገናል ይላል። ከነዚህ ውስጥ ዎክ ማድረግ ከ30 እስከ 60 ሚኒት ይላል። it improves circulation and oxygen flow to the brain ነው የሚለው። ራኒንግ ወይም ጆግ ማድረግ፣ ሶምሶማ መሮጥ፣ እነዚህ ከ20 እስከ 30 ደቂቃ ከ3 እስከ 5 ጊዜ በሳምንት ብንሰራቸው ኢንሃንሲንግ ሚሞሪ ኤንድ ለርኒንግ አቢሊቲ ነው የሚሉት። ሚሞሪያችን የማስታወስ አቅማችን ይጨምርልናል ማለት ነው። ሌላ ሳይክሊንግ ነው። ለ30 ደቂቃ በቀን ቢሰሩት ሪዲዩስ ሜንታል ፋቲግ ኤንድ ስትረስ ነው የሚለው። ስትረሳችንና ድካማችንን ይቀንስልናል ማለት ነው። ሌላው ጃምፒንግ ሮፕ ነው። ጃምፒንግ ሮፕ ለምሳሌ ገመድ ዝላይ ነው። ከ10 እስከ 15 ደቂቃ በየቀኑ ብንሰራ it improve focus and coordination and also cardiovascular health ይላል። እነዚህንም ከ10 እስከ 15 ሚኒት መስራት እንችላለን ማለት ነው። በሁለተኛ ደረጃ የሚያስቀምጣቸው ስትሬንግዝ ትሬኒንግ ይላል። ለተማሪዎችና ከባድ የአእምሮ ስራ ወይም ደግሞ ክሪቲካል የሆነ የአእምሮ ስራን ለሚሰሩ ሰዎች ቀለል አድርገን 3 ብቻ ስትሬንግዝ ትሬኒንጎች መስራት ይችላሉ ይላል። የመጀመሪያው ስትሬንግዝ ትሬኒንግ ስንሰራ it improves posture and prevent that fatigue ይላል። ድካማችን እንዲስተካከል ያደርጋል። ድካማችን ደግሞ ይቆጣጠርልናል ማለት ነው። እነዚህ የመጀመሪያው ስኳት ነው። ስኳት ከ3 እስከ 5 ጊዜ ዙር ማለት ነው። ከ3 እስከ 5 ዙር ከ10 እስከ 15 ጊዜ በቁጥር ማለት ነው። ከ10 እስከ 15 ከዛም በላይ መሄድ ይቻላል። እንደየ አቅማችን ነው፣ እንዳለንበት ሁኔታ ወይም እንደ ልምዳችን ነው። ሌላው ፑሻፕ ነው። ሴቶች የሴቶችን ወንዶች ደግሞ የወንዶችን ብሰሩ ጥሩ ነው። ምንም ክፋት የለውም ሁለቱንም ብሰሩ። ግን ፑሻፕ 3 ዙር ከ10 እስከ 15 ከቻልን ደግሞ ከዛም በላይ መስራት እንችላለን። ፕላንክ ከ30 እስከ 60 ሰከንድ ወይም ደግሞ ከ1 ደቂቃ እስከ 3 ደቂቃ ወይም እስከ 5 ደቂቃ እኛ እንደምንችለው 3 ዙር 3ቶቹን ስትሬንግዝ ትሬኒንግ ብንሰራ የአእምሮ ፋንክሽናችን ወይም ኢነርጂያችን ቦስት ይሆናል ይላሉ ማለት ነው። ከፊዚካሊም ተጨማሪ ነው። ሌላኛውና ወደ ሶስተኛው ስንዞር ስትሬቺንግ ወይም ሞቢሊቲ ኤክሰርሳይዝ የምንላቸው ናቸው። አንደኛ ኔክ ኤንድ ሾልደር ስትሬቺንግ ከ5 እስከ 10 ሚኒት፣ ስፓይናል ትዊስት የሚባሉት ባክ ስትሬቺንግ ከ5 እስከ 10 ሚኒት፣ ዮጋ የሚባለው ከ2 ቀን እስከ 3 ቀን በሳምንት ለ30 ደቂቃ ብንሰራ የአእምሮ ፋንክሽናችን የተሻለ እንዲሆን ያደርጋል ማለት ነው። ኦኬ፣ እነዚህ ሁሉ ለማንፈልግ ደግሞ በአራተኛ ደረጃ በጣም ስለው በሆነ መንገድ ወይም ለኛ ምቾት በሚሰጥ መንገድ ያስቀመጧቸዋል። እነሱም ማይንድ ኤንድ ቦዲ ኤክሰርሳይዝ፣ ሪዲዩስድ ስትረስ ኤንድ ኢንሃንሲንግ ዳት ኢነርጂ ኦር ፎከስ ነው የሚሉት። ኢነርጂ ኤንድ ፎከስ ነው የሚሉት። ሶ ኢትስ የመጀመሪያው ዲፕ ብሪዚንግ ኤክሰርሳይዝ ሪላክሴሽን ኤንድ ሜንታል ክላሪቲ ነው የሚባለው። ይሄ ዲፕ ብሪዚንግ ነው። ይሄን በቀጣይ ፕሮግራም በደንብ እናየዋለን። ሁለተኛው ደግሞ ይሄን ዲፕ ብሪዚንግ ቢያንስ እስከ 10 እስከ 15 ደቂቃ ልንሰራው እንችላለን ማለት ነው። ሁለተኛ ዮጋ ወይም ሜዲቴሽን ነው። ዴይሊ ነው ከ15 እስከ 30 ሚኒት። ታይቺ ባሉት ኤክሰርሳይሶች ከ2 እስከ 3 ጊዜ በሳምንት ለ20 ደቂቃ ብንሰራቸው የአእምሮ ፋንክሽናችን ወይም ክሬቲቭ የመሆን አቅማችን ይጨምራል። አእምሯችንም የአእምሯችን ሲግናሎችም በአግባቡ ስራቸውን እንዲሰሩ ፍሪ ያደርጋቸዋል። የመዝናናት ወይም ደግሞ ሪላክስ የማድረግ አቅማችን ይጨምራል ነው የሚለው። ሰው በጣም አሪፍ። አብረን እንስራ እሺ።